አታውሪኝ? ምን ላውራ? ደስ ያለሽን? አይ አንተ አውራ። የምን ማፈር ነው? ጓደኛሞች እኮ ነን። ጉደኛዬ ማለቴ ጓደኛዬ ዛሬ ደግሞ ይጣፍተሽ ነው? ኪችን ምን ሰራያለሽ? ማለቴ የሆነ ነገር አምሮኝ ነበር፣ በቃ እሱን ሰርቼ እየበላው። አንቺ ለምን ሰራያለሽ? ወይዘሮ ዛራ ሰራልሽም ነበር? ያው ጭስ ከምትይ ብዬ ነው። ጭስ? ያው ጭሱን ፈልጌው ነው። ስሚ፣ ቅድም ሲፈን ክፍል ስገባ ወይዘሮ ሰማሃልና ሲፈን እያወሩ ነበር። ከዛ እኔ ስገባ ደነገጡ። በጣም ጥሩ። ስለዚህ ነገ ምን ሲያወሩ እንደነበር አጣሪና ትነግሪኛለሽ። አጣርቻለሁ፣ ግን ሲፈን ያለችኝ ወይዘሮ ሰማል ድርጅት ውስጥ እንድሰራ ጠየቀችኝ። ለምን? እኔ እንጃ፣ ይመስለኛል ግን ከሚስትነቱ ይልቅ የቅጥረኝነቱ ውድድር ከተሳካላት ብላ ይሆናል። አልመሰለኝም። የሆነ ነገር ያለ ይመስለኛል። ያለበለዚያ ስለ ድርጅቱ ከሆነ ለምን አንቺ ስገቢ ደነገጡ? ታዲያ ስለምን ሊያወሩ ይችላሉ? እሱ ያንቺ ስራ ይሆናል። ሌላው ደግሞ ነጋቷንን ይዤው ላድር አስቤያለሁ። አንቺ ደግሞ ነገሮች ሁሉ በመድኃኒት የሚፈጠሩ ይመስልሻል እንዴ? አቤት። አሰብሽበት? አዎ። እና አልተስማማሁበት። ለምን? ምክንያቱም አስፈላጊነቱ ስላልታየኝ። የኔ ጓደኛ መሆኑ ላንቺ አስፈላጊ ያለው ነው? መልሽልኛ። ቆይ ድጋሚ ስለጠየቅኩሽ ነው እንደዚህ እየሆንሽ ያለሽው? አምነን አታውሪኝ? ምን ላውራ? ደስ ያለሽን? አይ አንተ አውራ። የምን ማፈር ነው? ጓደኛሞች እኮ ነን። ሴትዮዋ ይህን ታሪክ የፈጠረችው ሲሆን የፈጠረችበት ምክንያትም ገንዘብ ለመቀበል ነው አለች። ማስረጃው ቀረበ። የሴትዮዋ የምስክርነት ቃል ዋጋ ቢስ ሆነ። ክሱ ተሰርዞ ፋይሉ ተዘጋ። አልፎ አልፎ ጄኒፈር በስራ ምክንያት ካንዱ ወደ አንዱ ማለቱ አልቀረም። ከሚካኤል ሞራቲም ጋር የሚጓዙበት ጊዜም አልጠፋም፣ በዚሁ በስራ ምክንያት። ሆኖም ጄኒፈር ጉዞ የሚባለውን ነገር አትወደውም። በሌላ ምክንያት አይደለም። ከልጇ ከጆሹዋ አዳም ፓርከር መለየት ደስ ስለማይላት ነው። ጄኒፈር ጆሹዋን ተጠንቅቃ ለማሳደግ በሚገባ አቅዳ ነበር። እቅዷም ምናልባት ለማንኛውም የጥብቅና ሙግት ከምታደርገው በበለጠ ከፍተኛ ጥንቃቄ የተዘጋጀ ነበር። ዋናው ፍሬ ሐሳብ ጆሹዋ ነፃ ሆኖ እንዲያድግ፣ ሆኖም መረን እንዳይሆን የሚል ሲሆን ይህንንም ለማከናወን ሲፈልጋት እንዳያጣት፣ በትንሽ በትልቁ ግን እንዳይፈልጋት ታደርግ ነበር። በአጠቃላይ ሲታይ ግን ጆሹዋ በአካል እንዲዳብር፣ የተለያዩ ስፖርቶችን እንዲሞክር ስትረዳው፣ አእምሮ እንዲዳብር ደግሞ የመጽሐፍ ፍቅር እንዲኖረውና ሙዚቃን ማጣጣም እንዲችል ቀስ እያለች ትመሯለች። የውጭውን ዓለም ከቤት ራቅ ብሎ ያለውን እንዲያውቅ ሽርሽር ይዘው ትሄዳለች። ሲኒማ ይዘው ትገባለች። ቲያትርንም ያያሉ። በሳምንት አንድ ቀን ምሳ የሚበሉበት ሆቴል ሲሆን ወደ ወደብ ከተሞችን በመሄድ አንዳንዴ የጀልባ ላይ ሽርሽር ያደርጋሉ። ጀልባ ይነዳሉ በመተባበር። አንዳንዴ ብስክሌት እየነዱ ይጎራረዳሉ። ጆሹዋ በባትሪ የምትሰራ ትንሽ የኮርስ አሻንጉሊት መኪና አለችው።
ሶስት ገብቶ ከማይታይ ተወዳዳሪ ጋር ልቡ እስኪጠፋ ይታገላል። ይህ ሁሉ ስለሆነም ጆሹዋ በትንሽ ጊዜ በሳል ልጅ ሆነ። ጄኒፈር ይህንን ስታይ ልቧ በደስታ ይበራል። ከጆሹዋ ጋር የምታሳልፈው ጊዜም በእጅጉ ይጥማታል። መንፈሷንም ያስደስታል፣ ያድሰዋል። ቤት ቁጭ ሲል እንኳ ጆሹዋና ጄኒፈር አርፎ አይቀመጡም። ወይ ግጥም እየተሰጣጡ ይወዳደራሉ፣ ወይም እንቆቅልሽ ይጠያየቃሉ። የጆሹዋ ፈጣንና ሚዛን ያላቸው መልሶች ደስታ ይሰጧታል። ጆሹዋ እዚያው በመኖሪያ ቤታቸው አካባቢ በሚገኝ ደና የግል ትምህርት ቤት ውስጥ ገብቶ መማር ጀምሯል። ባለፈው ጊዜ በተሰጠው ፈተና በክፍሉ አንደኛ ስለወጣ የምስጋና ምስክር ወረቀት ተሰጥቷል። ግን ደግሞ ቀለም ትምህርት ላይ እኛ ለልጅ ባለመሆኑ ደና ስፖርተኛም ወጥቷል። ትምህርት ቤት በሚዘጋበት ጊዜ ጄኒፈር ለሥራ ጉዳይ ወደ አንዱ ሀገር ከሄደች ጆሹዋን ይዛ ትበራለች። ባለፈው ጊዜ ትምህርት ቤት ለሰመር ሲዘጋ ለንደን ይዘው ሄዳ ነበር። ጆሹዋ ለንደንን በጣም ይወደው ነበር። ስለዚህም አንድ ቀን ማሚ ወዬ ጆሹዋ ሳድግ ለንደን መጥቼ ብማርስ? አድጎ ትምህርት ቤት መግባት ማለት ከእርሷ ርቆ መማር፣ ሚስት ማግባት፣ ቤት መስራት ሊቷት ሲታስባት ይጨንቃታል። ሌላ ምን እንዲሆን እፈልጋለሁ አለች። ያው እንዲማር፣ ቤት እንዲሰራ፣ ሚስት እንዲያገባ አይደለምን? ነው። ታዲያ ቢሆንም ይጨንቃታል። ምን አልሽ ማሚ? ትማራለህ? ምናልባት ኦክስፎርድ? አንተን አግኝተው ነው? እጅህን ስመው ይቀበሉሃል። አንድ እሑድ ቀን ሞግዚት ማኬ ረፍት ወጥታ ሳለ ምግብ ምሳ ማዘጋጀት የነበረባት ጄኒፈር ራሷ ነበረች። ጄኒፈር ምሳ ከማዘጋጀቷ በፊት ማናታን ሄዳ አንድ ዶሴ ማምጣት ነበረባት። ጆሹዋ ደግሞ የሆኑ ጓደኞችን ሊጠይቅ ሄዶ ነበር። ስትመለስ ጄኒፈር ምሳ ለማዘጋጀት ስትንደፋደፍ ቆየችና ከፍሪጅ ውስጥ የሆነ ነገር ለማውጣት ከፈታ አደረገችው። ባለችበት ፈዛ ቀረች። ፍሪጅ ውስጥ በሁለት ጠርሙሶች መካከል ወረቀት ሻጥ ብሎ ተቀምጧል። የወረቀቱ አስፈሪነት ሳይሆን ጄኒፈር ፈዛ እንድትቀር ያደረጋት የአባትና የልጅ ተመሳሳይነት ነበር። አዳምም መልእክት የሚተውላት እንደዚህ በመሳሰሉ አሳቻ ቦታዎች ላይ ነበር። አንስታ ነበበችው። አስደናቂ ዜና አለኝ። ጓደኛዬ ዛሬ ከኛ ጋር ምሳ ቢበላ ችግር አለበት ይላል። ጄኒፈር ነገሩን ለማገናዘብና እንዴት ሆነ የሚለውን ለመረዳት ፈጽሞ አቃታት። ነፍሷን ሰብስባ ስራዋን ለመስራት ግማሽ ያህል ሰዓት ፈጀባት። እያደገ ሲሄድ ሌሎች ልጆች አባት ሲኖራቸው እሱ ግን እንዴት ቢሆን አባት ላይኖረው እንደቻለ ይጠይቃት ጀመር። መልሷ አንድና የማይለወጥ ያጠናችው መልስ ነበር። አባት ቪየትናም ዘምቶ እዚያው ስለሞተ ነው። አባትን ብታውቀው እንዴት ትኮራበት ነበር። ደፋር ጀግና ነበር ትሏለች። ፎቶውን እንኳን ባይ ምንም ፎቶ የለውም። ምንም ፎቶ የለውም የኔ ውድ። ወዲያው እንደተጋባን ሰሞን ነው ለውትድርና ተመልምሎ ሄደው። ስትዋሸው ደስ አላት። ግን ደግሞ ሌላ ምርጫ አልነበራትም። ሚካኤል ሞሬቲም ይህን ጥያቄ ጠይቋታል። አንዴ ብቻ የሰጠችው መልስ ለጆሹዋ የነገረችውን ነው። ያለትም ከኔ ከመሆንሽ በፊት ስለሆነ ነገር ደንታ የለኝም፣ እንዲሁ ለማወቅ ስለፈለግኩ ብቻ ነው ነበር ያላት። ሲጠይቃት ዋሸችው። ምክንያቱም ሚካኤል እውነቱን ቢያውቅ ሴናተር አዳም ወርነርን ምን እንደሚያደርገው ታውቃለች። ባይገድለው ሚስጥሩን አውጣለሁ በማለት ያኛው ስራውን በደንብ እንዲያከናውን መሰናክሎች ሊፈጥርበት ይችላል። ስለዚህ ቪየትናም ሄዶ ሞቷል አባቱ። ስሙ ይህን ያህል አስፈላጊ አይደለም፣ የታወቀ አልነበረም ብላ ነበር የመለሰችለት። የዩናይትድ ስቴትስ አየር ኃይል የቴክኖሎጂ ምርምር ጥናት ክፍል አንድ አዲስ ቦምብ ጣይ አውሮፕላን አሻሽሎ ሰርቷል። ይህ አውሮፕላን በብዛት እንዲመረት በጀት ጠይቋል። የአሜሪካ ምክር ቤት ወይም ሴኔት በጀቱን ለመፍቀድ የአውሮፕላኑን አስፈላጊነትና ጥንካሬውን ማየት ይፈልጋል።
ይህንንም ለማድረግ ከአየር ኃይል ውጭ የሆነ ሰው አውሮፕላኑን በበረራ ሙከራ እንዲያዩ ያስፈልጋል። እንዳጋጣሚ ሆኖ ሴናተር አዳም ዎርነር ተገኘ። ከዚህ በፊት በአየር ኃይል ውስጥ የጦር አውሮፕላን አብራሪ ፓይለት እንደነበረ ሽልማትም እንዳገኘ ተነግሯል። አዳም ዎርነር አውሮፕላኑን በማብረር ለመሞከር ፈቃደኛ ሆነ። ሞከረው። አየር ኃይሉ ያቀረበው ጥራት ያለው ሥራ ነው ሲል መሰከረ። በጀቱ ተፈቀደ። የአዳም ዎርነር እንደገና የጋዜጦች ዋና ዜና ሆነ። የኒውስዊክ መጽሔት ስለ አዳም ዎርነር እንዲህ ሲል ጻፈ። ምክር ቤቱ ወይም ሴኔቱ ከሚያደናግሩ ጉዳዮች የሚጠብቀው አንድ ታላቅ ታማኝና ብልህ ሞግዚት አጋጥሞታል። ይህ ታላቅ ሞግዚት ጭቅጭቅና ንትርክ የሚፈጥሩ አንዳንድ ጉዳዮችን ራሱ በመመርመር በቀላሉ ብሩህ በሆነ መንገድ እንዲፈቱ ያደርጋል። አዳም ዎርነር ይባላል። አንዳንድ መመሪያዎችን የመጠቆምና ስልጣን እንዲይዙ መሰረት የመጣል ልምድ ያላቸው ፖለቲከኞች አዳም ዎርነር ፕሬዝዳንት ሆኖ ቢቀባ ትልቅ ጸጋ እንደሆነ ይናገራሉ ይላል። ሱስ የሚያስይዙና አደጋ የሚያደርሱ እጾችና የተቀመሙ መድኃኒቶች በሜክሲኮ በኩል ሕጋዊ ባልሆነ መንገድ እየሰረጉ ይገባሉ። በዚህ ዓመት ይህ ሁኔታ ይበልጥ እየተፋፋመ ሄደ። ይህ ደግሞ የዩናይትድ ስቴትስን መንግስት ታላቅ ስጋት ላይ ጣለው። ምክር ቤቱ ጉዳዩን ይዞ ሊያጠና ሞከረ። የተቀነባበረ የወንጀል ሥራ ድርጅት ማፊያ በጉዳዩ እንዳለበት ግልጽ ነው። ምክር ቤቱ ጉዳዩን ለማጥናት ጠንካራ ሰዎችን መምረጥ እንዳለበት የወሰነውም በዚህ የተነሳ ነው። ይህን ጉዳይ የሚያጠና ቡድን ሲቋቋም አዳም ዎርነር የቡድኑ መሪ ሆኖ ተመረጠ። ጉዳዩ ተጠና። ከዚህ በኋላ አዳም ዎርነርና በዩናይትድ ስቴትስ ውስጥ የሚገኙ የሕግ አስፈጻሚ መስሪያ ቤቶችን ትብብር በመጠየቅ ወደ ሜክሲኮ በረረ። የአሜሪካን መንግስት የአሜሪካን ሕግ አስፈጻሚ መስሪያ ቤቶች እርዳታ በመያዝ የግሉን እርምጃ ይወስድ ጀመር። በ3 ወር ጊዜ ውስጥ የአደንዛዥ እጽ ማስረግ መጠን እንደ ጭላጭ ጠብ ጠብ ወደ ማለት ወረደ። ይህ ሁሉ በሬዲዮ፣ በጋዜጣ፣ በቴሌቪዥን ይነገራል። ጄኒፈር ፓርከር ይህን ሁሉ ትሰማለች። ስለ አዳም የሚያደርገው ሁሉ ነገር ደስ ይላታል። ዛሬም አዳምን ታፈቅሯለች። የሚገርመው ነገር ግን ሚካኤልንም ታፈቅሯለች። ሁለት ሰዎች ባንዴ እንዴት ሊሆን ይችላል? ብቻ ሁለቱንም ማፍቀሯ ግልጽ ነው። ደሞ እኮ በደንብ አድርጋ ላጤናቸው አዳምና ሚካኤል ተመሳሳይነት አላቸው። የተሰማሩበት መስክ ለየቀል ሆነ እንጂ ተቃራኒ ሆኑ እንጂ ለተሰማሩበት ሥራ ያላቸው እምነትና ጥንካሬ እኩል ነው። ተቃራኒ ስለሆኑ ነው ጄኒፈር ላይም ተቃራኒ ስሜት ያሳደሩት። አዳም የተከለባትን የብቸኝነት ስሜት አይደል ሚካኤል ነቅሎ ይጣልላት። ሁለቱንም ታፈቅራቸዋለች። ሚካኤል ሞረቲ፣ አንቶኒዮ ግራኔሊ፣ ቶማስ ኮልፋክስ እና ጄኒፈር ፓርከር በኒው ጀርሲ በሚገኘው መኖሪያ ቤት ውስጥ በመመካከር ላይ ይገኛሉ። አንቶኒዮ ግራኔሊ ይበልጥ ወድቋል። ሽባነቱ ግማሽ ፊቱን ስለያዘው ምራቁ ዝም ብሎ ይወርዳል። ወዳሁኑ በግልጽ አይነገር እንጂ ስልጣኑ ሙሉ በሙሉ በሚካኤል ሞረቲ እጅ ገብቷል። ይህ ደግሞ ቶማስ ኮልፋክስን በጣም አስግቶታል። ድሮም ቢሆን በአንቶኒዮ ግራኔሊ ኃይል እንጂ ቶማስ ኮልፋክስና ሚካኤል ሞረቲ አይጣጣሙም፣ አይዋደዱም። የጄኒፈር ፓርከር መምጣት ደግሞ ለቶማስ ኮልፋክስ ትልቅ ጥፊ ነው። ስለዚህም ሴት የምትገባበት ሥራ አይደለም በሚል ለሚካኤል ሊያስረዳው ሞክሯል። አልተሳካለትም። ቀስ እያለ የበታች የማፊያ ድርጅት ሹሞቹን አነጋግሯል። ጄኒፈር ግን ይኸው ሙሉ በሙሉ የገባችበት ነው። ሆኖም ቶማስ ኮልፋክስ ጊዜ ይወስዳል እንጂ የምትወገድበት መንገድ ይገኛል ብሎ ጊዜውን እየጠበቀ ነው። ጄኒፈር ደግሞ ይህን የኮልፋክስን ሐሳብ በደንብ ተረድቷለች። የሷ መኖር አታስፈልግም ሊያሰኘው የሚችል በመሆኑ ሌላው ቢቀር ክብሩ በመነካቱ ብቻ ሊበቀላት እንደሚያስብ ለመበቀልም እንደማይመለስ በሚገባ ተረድታለች። አዳም ዎርነር ስለሚባል ሰው ሰምተሽ ታውቂያለሽ? አለ ሚካኤል ወደ ጄኒፈር ዞር ብሎ። ጄኒፈር ጥያቄውን ስትሰማ ደነገጠች። ሰማ ይሆን? አወቀ ይሆን? ወይስ አዳምን? ሴናተሩን ማለት ነው? ሴናተር አዳም ዎርነር አለች እንደምንም ብላ ድምጿን ለመቆጣጠር እየሞከረች።
አዎ ልናቀዘቅዘው አስበናል። የእሷ ልብ ቆመ፣ ቀዘቀዘ። ቢሆንም መታገል አለባት። ለምን ሚካኤል? ምንም አይነት ስራ ሊያሰራን አልቻለም። በስራችን ጣልቃ እየገባ ጉዳት አደረሰብን። አሁን የሜክሲኮ መንግስት በዚህ ያሉ ተባባሪዎቻችንን ወዳጆቻችንን ልበልሽ ፋብሪካዎች እየዘጋ ነው። ያ ሲሆን ደግሞ ብዙ ነገር ነው ብትንትኑ የሚወጣው። ይሄን የውሻ ልጅ ከዚህች ዓለም ላይ ጥርግ አድርጌ መጣል አለብኝ። ጄኒፈር ፍጠን አለችው አእምሯን። ምን መሰለ ሚካኤል አለች፣ እኔ ነገሩን ሳየው እሺ አዳም ወርነር እንዲገደል አድርግ እንበል፣ ውጤቱ ምን ይመስልሃል? ድርጅቱ መንቀርቀሮ እንዲወጣ ማድረግ? ቃላቷን እየመረጠች ተነገረች። ታዲያ ይሄን ከፍ እንዲህ ሲጫወትብን ዝም ብዬ ማለቴ ሚካኤል እሱን አስወግደው። ግን ምን ያደርጋሉ? በአንድ እሱ ቦታ 10 ሰው ይመድቡና ምርመራውን ያጋግሉታል። መች ቡድን ሊያቋቁሙ ይችላሉ? ጋዜጦችና ሌሎች የዜና ማሰራጫዎች ስለሱ ያላቸውን ነገር ታውቃለህ። በአንተ ድርጅትና በአንተ ላይ ይወርዳሉ። ምርመራውና ክትትሉንም ዛሬ ከሚያደርገው 5-6 እጥፍ ይጨምራሉ። ዋናው ነገር እኮ ጉዳት እያደረሰብን ነው እምልሽ። ሚካኤል ምን ነካ? አስብ እንጂ የአይነቱ ምርመራና ክትትል ሲደረግ የመጀመሪያ ጊዜው ነው እንዴ? የታወቀ አይደለም? ትንሽ ታገስ። ሴናተር አዳም ሪፖርቱን ያቀርባል። ሪፖርቱ ተሰምቶ ይጨበጭባል። ከ5 ደቂቃ በኋላ ሴናተር አዳም ሌላ ስራ ይሰጠዋል። የአደንዛዥ ዕፅ ጉዳይ ይረሳል። ያኔ በሜክሲኮ የተዘጉት ፋብሪካዎች ቀስ በቀስ ይከፈታሉ። ንግድ እንደ ወትሮ ይቀጥላል። በእኔ አስተሳሰብ ይህ ነው። አንተ ባልከው መንገድ ብትሄድ ግን ነገሩ ይሳካል። ግን የፋብሪካዎቹን መከፈት ለማየት እድል የሚኖር አይመስለኝም አለች ጄኒፈር። እዚህ ላይ ማለስማማበት ጉዳይ አለ ኮልፋክስ። ስላልተጠየቅ ዋጋ የለውም አለና ዘጋው ሚካኤል። ቶማስ ኮልፋክስ ፊቱን በጥፊ የተመታ ያልደነገጠ በጣም ተቆጣ። ሚካኤል ግን ያን ተናግሮ ሁኔታውን እንኳን አላየውም። ኮልፋክስ ቢረዳኝ ብሎ ወደ ሽማግሌው አውራ አንቶኒዮ ግራኔሊ ዞር። ሆኖም ግራኔሊ ለመርዳት የሚበቃ ሰው ሆኖ አልተገኘም። እንቅልፍ ጭልጥ አድርጎ ወስዶት ነበር። ደግ አማካሪ ተስማምተናል። ለጊዜው አዳም ወርነር ባለበት እንዳለ ትተነዋል አለ ሚካኤል። የጄኒፈር ነፍስም ትንፋሽም ተመለሱ። ሌላ ጉዳይ ሳለ እኔን የሚመለከት አለች። ሌላውን ጉዳይ ነገራት። ጊዜ ቁልቁል የሚጋልብ ወንዝ ነው። ገደብ የሌለው ማረፊያ መደገፊያ የሌለው። ጄኒፈር ፓርከር ጊዜን የምትለካው በአራቱ የዓመት ወራት አልነበረም። በክረምት፣ በበጋ፣ በመጸው፣ በበልግ። ጊዜን የምትለካው በልዩ ቀኖች፣ በትፍስህቶች፣ በችግር ቀኖች፣ በስቃይዋ ነበር። ሙግት ተማግታ የረታችባቸው በርካታ ቀኖችን ታስባለች። የተረታችባቸውንም ጊዜያት አትረሳም። ሚካኤል ሞረቲ በአካል በግዙፍ የሚያጎናጽፋት፣ አዳም ወርነር በትዝታ በናፍቆት የሚያላብሳት የትፍስህ ጊዜያት ነበሩ። ዋናው የጊዜ መቁጠሪያ ሰሌዳዋ ግን ጆሹዋ ነበር። ጊዜ ለምን እንደፈረጠጠ የሚያሳያት የጊዜን ፍጥነት የምታነብበት ሰሌዳ። በማይታመን ሁኔታ 7 ዓመት ሞላው። ለጄኒፈር ግን መሽቶ የነጋ ያህል ሆኖ ነበር የሚሰማት። ጆሹዋ ከከለር እርሳስና ከስዕል መለማመጃ ደብተሮች ወደ ጠንካራ ሐሳቦችና ወደ ስፖርት ተሸጋገረ። ጆሹዋ በእድሜ ሲጨምር ቁመቱ ደግሞ ከዚያ በላይ ተመዞ ለግላጋ ሰውነቱ ከቀን ወደ ቀን ቁርጥ አባቱን እየመሰለ ሄደ። በአካል ብቻ ሳይሆን በሁኔታውም የአዳም ቅጅ ሆኖ ይታያት ጀመር። ነገሮችን የመረዳት ፍጥነቱ፣ ሰውን አቀራረቡ፣ ምግባሩና ሁሉ ነገሩ አዳም ወርነርን ሆኖ አረፈው። ለራሱ ያለው አስተያየትም ስለ ክፉና ደግ ያለው ዕውቀትም የዚያኑ ያህል ሆነ። ጄኒፈር ጆሹዋን አንድ ጥፋት አጥፍቶ ልትቀጣው ስትሞክር በክርክር ይጋተራታል። ያላመነበት ከሆነ ጥፋቱን በመሰረዝ ፋንታ ጥያቄ ያቀርባል። አስዬ ብራዘሪ ቴንክ ዩ ሶ ማች ቢግ ላቭ ኤንድ ቢግ ሪስፔክት ሚታዬ ቴንክ ዩ ሶ ማች ጋይስ አይ ላቭ ዩ ኦል። ደግሞ ዛሬ ሰርፕራይዝ አለ፣ ከባድ ሰርፕራይዝ። ዳኒ
የኔ አባት thank you so much አባቢ let's go let's go let's go ከኒቹይ ማን ነው Thank you so much. Thank you so much. I love you all. I love you guys. I love you. ከባድ ሰርፕራይዝ አለ፣ ከባድ ነገር አለ። በቅርቡ የሚወጣ ነገር አለ፣ ከባድ ነገር። ሙልዬን አባት ብራዘር ሪስፔክት። Thank you so much. ካራ let's go ካራ ካራ ወሬክስ ያረጋል። Let's go let's go let's go. Thank you so much. Let's go, let's go, let's go. Thank you so baby. Thank you so much, Enina. Thank you so much. I love you all, my family. I love you all. I love you so much. Danu, yeah. Let's go, let's go, let's go. Thank you so much. Big love and big respect. Thank you guys. Thank you. በጣም አመሰግናለሁ። ጆከር የኔ አባት ዌልካም ብራዘሪ። ቴንክ ዩ ሶ ማች። በኢየሱስ ስም በኢየሱስ ስም ቴንክ ዩ ጋይስ በጣም አመሰግናለሁ። ሰርፕራይዝ አለ። አሁን ከሰርፕራይዙ በፊት ማለት ነው መጠየቅ የምፈልጉት ጥያቄ ካለ ኮመንት ላይ ጠይቁኝ። ልየኔናት ልየኔናት Thank you so much. Big love and big respect. Thank you so much, Aninat. Thank you so much. Thank you, Biluye. Thank you so much. I love you all. Naomi is the beauty. Naomi is the house. Once a brother, always a brother. Naomi. Are by Jesus. Are Naomi. Thank you so much. Wonderful. I love you so much, brother. Big love and big. Are by Jesus. ወንድሜ ቴንክ ዩ ሶ ማች ቴንክ ዩ ብራዘሪ ቴንክ ዩ ሶ ማች ወንድሜ ቴንክ ዩ ጋይስ በጣም ነው የምወዳችሁ። ነርቨስ አደረጋችሁ። ነርቨስ እንደዚህ ሆኜ አላውቅም። ቴንክ ዩ ጋይስ አፈርኩኝ እኮ ዛሬ ናኦሌን አባት ናኦሌን አባት ወንድሜ የታለ የኔ ወንድም ይዊሻ የኔ ፍቅር የኔ እናት ቴንክ ዩ ሶ ማች ቴንክ ዩ ሶ ማች ጋይስ በኢየሱስ ስም በኢየሱስ ስም አይ ላቭ ዩ ጋይስ አይ ላቭ ዩ ኦል አሁን ማለት አሁን እንትን ከማለቴ በፊት ሰርፕራይዙን ከመናገሬ በፊት ሰርፕራይዝ